ከፊታችን እናንተ የገላትያ ሰዎች አይደለም እናንተ የገላትያ ሰዎች ሆይ ክርስቶስን ከፊታችሁ ተሰቅሎ እንዳታዩ ማን አዝኝ ያደረገባችሁ አለ ቅዱስ ጳውሎስ። ኦ አብዳን ሰባ ገላትያ እናንተ የገላትያ ሰዎች ሆይ እኛ ግን እንደዛ አይደለም። ለምን የክርስቶስን ስቅለቱን እንዲህ አድርገን እያሰብን ስለምንሆን ማለት ነው። እየወደቅን እየተነሳን እየሰገድን እየጾምን 18 ሰዓት ያየውን መከራ ሁሉ ጊዜ ስጋው ደግሞ ልንቀበል ስንል 18 ሰዓት እንጾማለን። ለዚህ እኮ ዝም ብሎ ሰዓቱ ተመርጦ አይደለም ወይ የተመገበው ምግብ የሚጠፋው በ18 ሰዓት ውስጥ ብቻ ነው ማለት አይደለም። የክርስቶስ መከራ ከ3 ሰዓት እስከ 9 ሰዓት ድረስ የቆየ ለ18 ሰዓት ስለሆነ ዛሬ ማን ሰው ስጋው ደግሞ ለመቀበል ስንት ሰዓት መጾም አለበት? 18 ሰዓት መጾም አለበት። 18 ሰዓት። በዛ ሰዓት ውስጥ ምን ይሰማናል? ምሬት ይሰማናል። አንድ ውስጥ ጉሮሯችን ውስጥ ምሬት ነገር ይሰማናል። ሐሞት መጠጣቱን ለማሰብ ማለት። ስለዚህ በየዕለቱ የክርስቶስን መከራ እናስባለን ማለት ነው። ዛሬ ክርስቶስን አትሰብክም የተባለች ቤተክርስቲያን እንደዚህ አድርጋ ነው የምትሰብከው ሁሉ ጊዜ ማለት ሁሉ ጊዜ ያለ ቅዱስ ጳውሎስ በአገልግሎቶቿ ሁሉ በመቋሚያው በከበሮ በጸናጽሉ በስብሐተ እግዚአብሔር በእያንዳንዱ ጉዳይ ክርስቶስን ስለምታስበውና ስለምትሰብከው ነው ማለት ነው። ይሄ ሁሉ ነገር የተከናወነበት ይሄ ዕለት ነው ማለት ነው። መጨረሻ ላይ ወስደው ቅድም እንዳለው በመካከል እሱን አድርገው በቀኝና በግራ ሁለት ወንበር አድርገው እሱን ሰቀሉ። ከሰቀሉት በኋላ ብዙ ሰዎች ይዘባበቱበት ነበር። ብዙ ጩኸት አለ። በተለይ ማን ይጮህ መሰላችሁ? ሲኦል ነፍሳት ይጮሃሉ። በሲኦል ውስጥ ሆነው አዳምና ልጆቹ እነ አብርሃም እነ ይስሐቅ እነ ያዕቆብ ይጮሃሉ። አቤቱ አድነን፣ መቼ ነው የምትመጣው እያሉ ሲኦል ሆነው እነሱ ይጮሃሉ። ነፍሳት ማለት ነው። ከዚያ በኋላ ሁለተኞቹ ደግሞ የሚጮሁት እነማን ናቸው? ቅዱሳን መላእክት ይጮሃሉ። እነ ቅዱስ ገብርኤል ሰይፋቸውን እስከ መወርወር ደርሰው እስከ መቼ ነው ዝም የምትለው? እስከ መቼ ድረስ ነው ይላሉ ቅዱሳን መላእክት ማለት ነው። ያን ሁሉ መከራ ሲያደርሱበት 18 ሰዓት ማለት 18 ደቂቃ እንኳን በጣም ከባድ ነው ማለት በ18 ደቂቃ ውስጥ ወጋኝ ብሏል ድክም የሚለው ሰው እንደዛ አይደል? 18 ሰዓት ደግሞ አስቡ። 18 ሰዓት ውስጥ ቅዱሳን መላእክት ደግሞ ባሉ በኩል ይጮሃሉ ከነፍሳት ጋር። ነፍሳት ይጮሃሉ በሲኦል፣ ቅዱሳን መላእክት ደግሞ እንዲህ እስከ መቼ ነው? ሚካኤል አርመመ ወገብርኤል ተደመ። ሚካኤል ዝም ማለት ቅዱስ ገብርኤል ደግሞ እስከ መቼ ነው ብሎ አደነቀ። ይህን ነገር ያ አመሰቀለው ወአይሁድ ለእግዚእነ አይሁድ ጌታ በሰቀሉት ጊዜ ሚካኤል ዝም አለ። ቅዱስ ገብርኤል ደግሞ እስከ መቼ ነው? ምን አይነት ርኅራኄ ነው? ምን አይነት ትህትና ነው እያለ ያደንቅ ነበር ቅዱስ ገብርኤል። ቅዱሳን መላእክት ይጮሃሉ ማለት ነው። ሌላው ደግሞ ድንግል ማርያምና ቅዱስ ዮሐንስ ወልደ ነጎድጓድ እነ ማርያም መግደላዊት በፍቅሩ የሚቃጠሉ ሴቶች ሁሉ ደግሞ ከመስቀሉ ስር ቆመው ያለቅሳሉ፣ ይጮሃሉ። የእነሱ ጩኸት ነው ማለት ነው። በተለይ የድንግል ማርያም ጩኸት የተለየ ጩኸት፣ የተለየ የእናት ጩኸት ማለት ነው። የእናት ጩኸት፣ የእናት ለቅሶ። እናትና አባት ቀድሞ ከሚያልፉ ልጅ ቀድሞ ከሚያልፍ ማንኛው ይሻላል? ማንኛው ይሻላል? ይከብዳል አይደል? የልጅ ሞት ሲወለድ ማንጀት ቆርጦ ቀድሞ ሲሞቱ ማንጀት ቆርጦ ነው የሚሄደው ይላል። ከባድ ልጄ ብሎ ከማልቀስ አባዬ ማዬ ብሎ ማልቀስ ነው የሚቀለው ማለት ነው። ደግሞም እንደዛ ነው ደስ የሚለው አይደል? ይሻላል። የለቅሶ ደስታ ባይኖርም እንኳን ይሄ አግባብ ያለው ለቅሶ ነው። ድንግል ማርያም ግን አንድ ልጇ ተሰቅሎ ደግሞ ለዛው ፊት ለፊት ላይ የድንግል ማርያም ለቅሶ እንደ አዳም አይነት ለቅሶ አይደለም። አዳም በልጁ በአቤል ሞት ቢያለቅስ አስከሬኑን ይዞ ነው እዛው ቦታ ላይ ማለት። የድንግል ማርያም ለቅሶ እንደ ያዕቆብ አይነት ለቅሶ አይደለም። ያዕቆብ ቢያለቅስ የዮሴፍን ልብሱን ይዞ ነው የሚያለቅሰው ማለት ነው። ዮሴፍን ባውር የበላው ብለው ልጆቹ አጥተው ልብሱን ይሄ ልብሱ አይደለም ብለው ሰጥተው ያዕቆብ ልብሱን ይዞ ነው የሚያለቅሰው። የድንግል ማርያም ለቅሶ እንደ ሌሎቹ አይነት ለቅሶ አይደለም። እንዴት ከተባለ ቀርባ አስከሬኑ ላይ እየወደቀች እየተነሳች እንዳታለቅስ ያይሁድ ወታደሩ ዙሪያውን ከበዋል። ልብሱን ይዛ እንዳታለቅስ ልብሱ ምን አድርገውታል? ተከፋፍለው ዕጣ ተጣጥለው ወስደውታል። ስለዚህ የተለየ ጩኸት ነበር የድንግል ማርያምና የቅዱስ ዮሐንስ የሴቶቹ ለቅሶ ማለት ነው። ሌሎችም ደግሞ እንዲሁ አይተው ይሴም ይላዩ እሙሉ ደጓለ መህያ
ከሰው ልጆች ይልቅ መልኩ ያማረ ነው የተባለ ስለሆነ እንዲሁ የሚያለቅሱ ሴቶች ነበሩ። አይተው አቤት እንዲህ አይነት መከራ ምን ነው እያሉ ማለት ነው። የወደደ እንዴት አይችልም ማለት ዝም ብለው የሚያለቅሱ ነበሩ። እናንተ የኢየሩሳሌም ሴቶች ወይ ለራሳቸው አልቅሱ አላቸው። ለራሳቸው አልቅሱ አላቸው። ለራሳቸው እንዲያለቅሱ ጋበዛቸው። ስለዚህ ሶስተኞቹ ደግሞ ድንግል ማርያምና እነ ዮሐንስ ወልደ ነጎድጓድ ሌሎቹም ሴቶች ያለቅሱ ነበረ። አራተኛ ደግሞ በቀኝና በግራ ያሉት ወንበዴዎችም ይጮሃሉ። የእነሱም ጩኸት አለ። ምን የሚል ጩኸት አለ? በግራ የተሰቀለው አንተ አዳኝ ከሆን ራስህን አድን እኛንም አድነን እያለ ይዘብታል። በቀኝ ያለው ደግሞ ምን እያለ ይጮሃል? ኧረ ተው ዝም በል ንሕነሰ ዘኢይደልወነ ወከመ ምግባሪነ ተከደይነ፣ እኛስ የሚገባን መከራ አግኝተናል ይገባናል፣ ተው ዝም በል ይለዋል። ያንኛው መካከል ክርስቶስ መካከል ላይ ሆኖ ይሰማል እርሱ ማለት ነው። ከዛ በኋላ ደግሞ ስለ ራሱ ይጮሃል። ያንኛው ተው ይላል፣ ስለ ራሱ እንዲህ እያለ ይጮሃል። ምን እያለ? አቤቱ በመንግስት በመጣ ጊዜ ምን በል አስበኝ። እንዲያው አቤቱ በመንግስት አስበኝ ብሎ ነው የተናገረው። በመንግስት አስበኝ። ዛሬ አይደለም፣ ዛሬ በደለኛ ነኝ። ዛሬ አይደለም፣ ዛሬ ነፍሳትን ወደ ሲኦል ወደ ገነት የምታገባበት ዕለት አይደለም። በኋላ በዕለተ ምጽአት ስትመጣ በመንግስት አስበኝ እያለ ይጮሃል። ሌሎቹ ደግሞ የሚጮሁ አካላት አሉ። በድምፅ ሳይሆን በተግባር የሚጮሃሉ። ፀሐይም ትጮሃለች ብርሃኗን አጥፍታ፣ ጨረቃም ትጮሃለች ደም እያለባቸው ወይም ደም መስላ፣ ከዋክብትም ይጮሃሉ። ምን እያሉ? ከሰማይ ወደ ምድር እየወረዱ። ምድርም ትጮሃለች ምን እያለች? ሙታንን እየሰጠች እያስነሳች፣ አለቶች እየተሰነጠሩ፣ ቤተ መቅደስ ሳይቀር ይጮሃል። የቤተ መቅደሱ መጋረጃ ከሁለት ከሶስት እየተከፈለ፣ ይህንን ሁሉ ጩኸት ግን አምላካችን እግዚአብሔር በአንድ ጊዜ መልስ ሰጠው። ክብርና ምስጋና ለእርሱ ይሁን። መልስ ሰጣቸው ለሁሉም ማለት ለሁሉም። ቅዱስ ገብርኤል ተቆጣ፣ ሰይፉን ወረወረ፣ ለእርሱ ቦታ ሰጠው። ለፈያታዊ ዘየማን ብላለው ከመሪው ትሄዱ ምስሌ ውስተ ገነት፣ ዛሬ ከኔ ጋር በገነት ትኖራለህ አለ። እሱ የለመነው መቼ ነው? በመንግስት ስትመጣ። ግን ምን አለ? እዛው ጋር መልስ ሰጠው። አምላካችን እግዚአብሔር ለሁላችን አፋጣኝ መልስ ይስጠን፣ ይሰጠናል። ደግሞ ቢዘገይም እርሱ የሚቀድመው ስለሌለ ማለት ነው። ያረብን ከመዘይ ይሰም ያቡነን ከመዘይሁ ይላል። ዝም ይላል፣ እንደማይሰጥም ቸል ይላል። ቸል ሲል የማይሰጥ ይመስላል፣ ግን ቶሎ መልስ ይሰጣል። እርሱ ለእነዚህ ለሁሉም መልስ ሰጣቸው ማለት ነው። መልስ ሰጣቸው ለሁሉ። አቤቱ በመንግስት ስላለው ገነትን ሰጠው። ለሌሎቹም ሁሉ እንዲሁ መልስ ሰጣቸው። እርሱ አምላካችን ማለት ነው። ታዲያ የዛሬው ዕለት እንዲህ አድርገን እንዲህ እየወደቅን እየተነሳን እናስበዋለን። ለሁሉም መልስ የሰጠ አምላክ ለእኛም መልሳችንን ይስጠን። ብዙ ጥያቄዎች ስላሉን ማለት ነው። እንዲያው ግን አሁን ወደ ዛሬው ስንመጣ፣ ወደ እኛ ስንመጣ ዛሬ ሆን የተሰቀለው ክርስቶስ ምን ሆን ይመስላችኋል? ያን ጊዜስ ብዙ ጨዋሂዎች ነበሩ፣ የጮሁ ነበሩ። ዛሬ ሆንስ የተሰቀለ ዝም ብላችሁ ስታዩት ከካሜራ ያለፈ ነገር ምን ነው? ክርስቶስ አሁን ዛሬ ሆነ አደባባይ ላይ የተሰቀለው ብዙ ሰው እንደ ፈያታዊ ዘየማን አቤቱ መንግስት አስበኝ የሚል የሚበዛው፣ ስልኩን አውጥቶ ፎቶ የሚያነሳ የሚበዛው፣ ፌስቡክ የሚገባ የሚበዛው፣ ወይስ ወደ ጸሎት መጽሐፍ የሚገባ የሚበዛው፣ የሚፖስት የሚበዛው ወይስ የሚጸልይ የሚበዛው? የሚያሳዝነው እዚህ ጋር ነው። እንዴት ይሰቅሉታል? አይሁድ እንዴት ይህን ያደርጋሉ ልንል እንችላለን። እኛም እኮ እናደርገዋለን አንዳንድ ጊዜ። አይሁድ እንዴት ይቸነክሩታል ልንል እንችላለን። እኛም በኃጢአት እንቸነክረዋለን። ኃጢአት የሚሰራ ሰው እኮ ክርስቶስን እየቸነከረው ነው ያለው። ምክንያቱም እኛ አካላችን የእኛ አይደለም። የማን ነው? የእርሱ የክርስቶስ አካል ናችሁ ስለተባል ለራሳችሁ አይደላችሁም፣ በደም ተገዝታችኋል ስለተባል ማለት ነው። በደም ተገዝታችኋል ስለተባል ማለት ነው። ስለዚህ ሁልጊዜም የእርሱን መከራ እያሰብን የእርሱን መከራ በማሰብ ውስጥ ደግሞ በጸሎትና በልመና እንድናሳልፍ አምላካችን ይርዳል። ስለዚህ ዛሬ ቢሆን የተሰቀለው ብዙ የሚሰናከል ሰው ይበዛ ነበር ማለት ነው። እንደ ፈያታዊ ዘየማን አቤቱ መንግስት አስበኝ የሚል ሳይሆን ምን የሚል ይበዛል ማለት ነው? የሚደረገውን የሚያደርግ ይበዛል ማለት ነው። ሁላችንም ማስተዋያ ኑሮ እግዚአብሔር ያደለን። ስለዚህ
በዛሬው ዕለት ይሄ ሁሉ የተከናወነበት ነው። ቤተክርስቲያን እንዲህ አድርጋ መስቀሉን፣ ስቅለቱን፣ መከራውን ታስባለች። እኛም እንዲህ አድርገን ደግሞ መስቀሉንና መከራውን ሕማሙን እንድናስብ አምላካችን ይርዳል። እንግዲህ ከዛሬ ጀምሮ ደግሞ እንደነ ማርያም፣ እንደ ድንግል ማርያም፣ እንደ ዮሐንስ ወልደ ነጎድጓድና እንደ ያዕቆብ ጾም አለ። አክብረት ችልናገርና ትምህርታችን እናበቃለን። አክብሮት የሚባላል ዛሬ ጀምሮ እስከ መቼ ድረስ? እስከ እሁድ ድረስ ብዙ እናቶችና ብዙ አባቶች የሚሰናከሉበት አለ። አክብሮት የሚባለውን ማለት ነው። እንግዲህ እዚህ ከፊት አስተምሯችኋል። እንዲያው ለማስታወስ ያክል ነውና አክብሮት ማክበር የሚገባው አንዳንድ ሰው ልጅ የዳረ ነው ብሎ የሚያስተምር ማለት ነው። ልጅ የዳረ ሰው ብቻ ነው የሚያከብረው። ምክንያቱም ልጁ አክባይ ሲመጣ ወደ ቤቱ ይባላል። በገጠርም አለ፣ በዚህ እንኳን ከተማ ነው አይኖርም። አክብሮት የሚባለው ግን ድንግል ማርያምና ያዕቆብ ዮሐንስ ወልደ ነጎድጓድ ናቸው የጀመሩትን ወይም በወቅቱ ቦታው ላይ መከራው ላይ የነበሩት አይ እነሳለሁ ብለዋል። ስለዚህ ሳይነሳ አንቀምስም ብለው በጾም ቆይቷል እስከ እሁድ ሌሊት ማለት ነው። እንግዲህ ከ7 ዓመት ጀምሮ አክብሮት አለ። ከ7 ዓመት ጀምሮ የሚችል ማለት ነው። እንዳግባው አክብሮት ከተጀመረ አይቋረጥም ብሎ የሚያስተምሩ ደግሞ አለ። መደረደሩ ነው ያለው። እዚህ አይደለም ቤተክርስቲያን አክብሮት ከተጀመረ አይቋረጥም የሚላል። አክብሮት ከተጀመረ በኋላ የሚቋረጥበት 4 ምክንያቶች አሉ። ስንት አልኳችሁ? 4 ምክንያቶች። ሴት ነፍሰ ጡር ከሆነች ከወለደች አምና ካከፈለች ዘንድሮ ታቋርጣለች። ለቀጣይ ዓመት ታከፍላለች ማለት ነው። እንደገና ለቀጣይ ዓመት ታከፍላለች። አንድ ነፍሰ ጡር መሆን ወይም መጫት መሆን ያቋርጠዋል አክብሮቱን ማለት ነው። ሁለተኛ ደግሞ በህመም ላይ ያለ ሰው አክብሮቱን ያቋርጣል፣ እንደገና ይጀምራል። ከህመሙ ሲድን ኪኒን ሊኖረው ይችላል። ህመም ላይ ሆኖ ተኝቶ ሊሆን ይችላል። እሱ ጾም አይባልም በግድ ማለት ነው። ያቋርጣል። ከህመሙ ሲድን እንደገና ይጀምራል። ሁለተኛው ማለት ነው። ሶስተኛው ጦርነት ላይ ያለ ሰው አክብሮቱን ያቋርጣል። ከጦርነት ሲመለስ እንደገና አክብሮቱን ይጀምራል። እንደገና ይጀምራል። አይቋረጥም የሚባል የለም። እነዚህ ምክንያቶች ያቋርጡታል። አራተኛውና የመጨረሻው በስደት ላይ ያለ ሰው አክብሮት ላይ ሰንብቶ አክብሮት ላይ ኖሮ 1 ዓመት ላይ በስደት ካለ ወይም 2-3 ዓመት ላይ በስደት ካለ ስደት ላይ ሆኖ ማክበር አይችልም። አያመቸውማ። ሰዓቱም ይለያይበታል። ወቅቶቹም ላያመቹት ይችላሉ። በስደት ላይ ያለ ሰው ደግሞ ለብዙ ነገር ተጋላጭ ስለሆነ አክብሮቱን ያቋርጣል። ከስደቱ ሲመለስ እንደገና ወደ አክብሮቱ ይመለሳል። አክብሮቱን ያከፍላል ማለት ነው። ስለዚህ እነዚህን ስርዓቶች ይዘን ያከፋፈሉ ስርዓት ደግሞ እንዴት ነው ሲባል፣ አከፋፈል ማለት ገንዘብ አይደለም። አከፋፈሉ እንዴት ነው ሲባል ትናንትና ማታ ይበላል፣ ዛሬ ይዋላል። የሚችል እሁድ ሌሊት ይበላል፣ ዛሬ ማታ ሳይበላ ማለት ነው። የማይችል ደግሞ ዛሬ ማታ በልቶ ነገ ይውላል፣ እሁድ ሌሊት ስጋው ደግሞ ተቀብሎ የሚችል ያልተዘጋጀ ደግሞ ለስጋው ደግሞ ያልበቃና ያልተዘጋጀ ከሆነ ደግሞ ሌሊት አስቀድሶ ዳሴ ጸበሉን ጠጥቶ ወይም እንዲሁም ደግሞ አይ ካላስቀድሱ ማክበላ አግባብ አይደለም ብሏል ተብሎ ቤት ተለቆ ተብሎ ቤት እንዳይዘረብ እዛ ቤት ጠባቂ ሆኖ እዛው ቁጭ ብሎ አክብሮ ምን ያደርጋል? ሌሊት ላይ ይገድፋል ማለት ነው። ወተንሥአ እግዚአብሔር ከተባለ በኋላ ከቅዳሴ መልስ ማለት ነው። እነዚህ ስርዓቶች ይዘን በአግባቡ እንድንጓዝ አምላካችን ይርዳን። የተማርነው በልቦናችን ጽላት ይጻፍልን። ስብሐት ለእግዚአብሔር። መምህራችን መጋቤ ሐዲስ መምህር መክብብ ቃልዎት ያሰማልን። የሕይወታችሁን ዘመን እግዚአብሔር ይባርክልን። ቤተክርስቲያን ጊዜም ተጠያቂ መምህራን አሏትና አሁንም እያሉበት በአድባራት በገዳማት ያሉ መምህራንን እግዚአብሔር ይጠብቅልን።